الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله تعالى يجتهتنا الله فقد كهنا زاري بزاجر تمرت لي يمن داسسو نجر وجوب الأخذ بالكتاب والسنة وبفهم سلف هذه الأمة يملي هنا من معلتنا بقرآننا بحديث ከዛም በሰለፎች ግንዛቤ ገጠም አድርጎ መያዝ ግዴታነቱ ይላል። ይሄ ማለት እንደሚታወቀው እንግዲህ ሙስሊሞች የመጀመሪያ እምነታቸውን የሚገነቡበት የሆነው ሁላችንም እንደምናውቀው አላ ሁወ ኪታቡላህ ተዓላ ወተንዚሉ አላህ ሱብሓነሁ ወተዓላ ያወረደው የሆነው ኪታቡ ላይ ነው። ይሄ ማለት አላህ ሱብሓነሁ ወተዓላ ኪታቡን ሲያወርድ ቁርአንን ሲያወርድ የሰው ልጆች መመሪያ ይሆን ዘንዳ ለሰው ልጆች ቅን መዳኛ ይሆን ዘንዳ ነውና ስለዚህም ሙስሊሞች እንደመጀመሪያ እምነታቸውን የሚገነቡበት የሆነው ምንድነው ማለት ነው? ቁርአን ነው ማለት ነው። በዚህም ላይ የሚያስረዱ የሆኑ ቁርአናዊ መልእክቶችን የምንዳስስ ይሆናል። በመቀጠል የመልእክተኛው አለይሂ ሰላቱ ወሰላም አስተምሮና ሱናቸው ነው። ይሄ ማለት ሰዎች ከቁርአን በኋላ ሊይዙትና ሊመሩበት ግዴታ ከሚሆንባቸው አስተምሮ ውስጥ የመልእክተኛው አለይሂ ሰላቱ ወሰላም ሱና ነው። አላህ ሱብሓነሁ ወተዓላ ስለዚህ መልእክተኛው አለይሂ ሰላቱ ወሰላም ሲናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ሲል ያስረዳ መልእክተኛ የዚህን መመሪያ መከተል ግዴታ ነው እናያለን ኢንሻአላህ። ሌላኛው እነዚህን ቁርአንና ሐዲስን ስንወስድ ማን በተረዳበት የሚል ጥያቄ ሊነሳ ይገባል። ለዚህም መልሱ እና ቀደምት አበዎች አላህ ሱብሓነሁ ወተዓላ ስራቸውንም ንግግራቸውንም የወደደላቸው ይሆኑ ያለፉ ትውልዶች በእነሱ ግንዛቤ ላይ ይሆናል ማለት ነው። ምንን ስንይዝ ቁርአንና ሐዲስን ማለት ነው። ለምን ከነሱ በኋላ ከሰሃቦች አሊያም ደግሞ እነሱን ቀጥሎ ካለው ሁለት ትውልድ በኋላ የተለያዩ ይሆኑ ማለት ነው አፍካሮች የተለያዩ አመለካከቶች እየተወለዱ ከዛም እያደጉ የመጡበት ዘመን ነውና እነሱ ቁርአንና ሐዲስን ጥርት አድርጎ ለመያዝ ምናልባት ሆድ የሚያነፉ አይደሉም። ብዙ ነገር የገባባቸው ስላለ እህሳ በማን ቢፈህሚ ሰለፊ هذه الأمة ألا هم الصحابة والتابعون ومن تبعهم بإحسان نعم። ስለዚህም በእነዚህ ላይ እየተሽከረከረን አንዳንድ ነገራቶችን እንመለከታለን። ለዚህም ታዲያ አላህ ሱብሓነሁ ወተዓላ ምን ይላል? በመልእክተኛው አለይሂ ሰላቱ ወሰላም ላይ በወረደ በዚህ የላቀ የሆነ ቁርአኑ ላይ ምን ይላቸዋል? መልእክተኛው አለይሂ ሰላቱ ወሰላምን ወነዘልና ዐለይከ ልኪታበ ትብያነን ሊኩሊ ሸይ ወሁደን ወረሕመህ ወቡሽራ ልልሙስሊሚን። ናም ምን ማለቱ ነው? ወነዘልና ዐለይከ ይላቸዋል ያ ነቢዩና ሰለዋቱ ረቢ ወሰላሙሁ ዐለይህ። ወነዘልና ዐለይከ ልኪታበ ኪታብን በአንተ ላይ አወረድን ይላቸዋል። ለምን ወረደ? ትብያነን ሊኩል ሸይ ለማንኛውም ነገር ፋስላ የሚያብራራ የሚተነትን ሲሆን ማለት ነው የሚያስረዳ ሲሆን ኪታብን በአንተ ላይ ምን አድርገናል? አውርደናል ይላቸዋል። ወሁደን እንደዚሁም ቅን የሚሆን ዘንዳ መመሪያም ይሆን ዘንዳ ወራሕመ እዝነትም ይሆን ዘንዳ ወቡሽራ ልልሙስሊሚን ለሙስሊሞችም ብስራት ይሆን ዘንዳ ይህንን ቁርአን ማለት ነው አውርደናል ይላቸዋል። ማን? መልእክተኛው አለይሂ አሰላቱ ወሰላም። ልክ እንዲሁ በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ፈስተምሲክ ቢለዚ ኡሕየ ኢለይከ ኢነከ ዐላ ሲራጢን ሙስተቂም። መልእክተኛው አለይሂ ሰላቱ ወሰላምን ምን እያላቸው ነው? አላሁ ተዓላ ፈስተምሲክ ቢለዚ ኡሕየ ኢለይክ በዛ ወደ አንተ በተስተላለፈ በሆነው ግጥም አድርገህ ያዝ ይላቸዋል። ናም ማንን ነው ይህን እያለ ያለው? መልእክተኛው አለይሂ ሰላቱ ወሰላምን አለዚ ቡዒተ ሊሂዳየት ልበሸር ለሰው ልጆች መመሪያ ለሰዎች ቅን ተደርጎ ወይም ደግሞ ለሰዎች መቅንያ ምክንያት ይሆን ዘንዳ የተላከ ይሆናል መልእክተኛን አላህ ሱብሓነሁ ወተዓላ ምን ይላቸዋል? ፈስተምሲክ ቢለዚ ኡሕየ ኢለይክ በዚያ ወደ አንተ በተስተላለፈ በሆነ ማለት ነው ግጥም አድርገህ ያዝ ይላቸዋል። ጠይብ አላህ ሱብሓነሁ ወተዓላ መልእክተኛው አለይሂ ሰላቱ ወሰላም በዚህ ልክ የሚያዛቸው ከሆነ ፈማ ባሉከ ቢና እኛ ንሳ ሲሆን የሚለውን ነገር ማጤን ይግድላል። በመቀጠል ምን ይላል አላህ ሱብሓነሁ ወተዓላ?
واتبعوا ما أنزل إليكم من ربكم ولا تتبعوا من دونه أولياء قليلا ما تذكرون. من مالتنا الله سبحانه وتعالى تكتلوا يا لي عززنا واتبعوا ما أنزل إليكم ودنا أنت يتورد يهونون تكتلوا من دنوس يتورد يمتعوا من دنو بلن كتجيكا ملسو ألا هو كتاب الله ألا هو كلام الله السو يا الله سبحانه وتعالى كتاب يا الله سبحانه وتعالى قرآن. طيب سلزي برسو من أدرقوا يالنا الله سبحانه وتعالى تكتلوا لمن دنو الله سبحانه وتعالى تكتلوا إيالنا يالله بسوست مدان سلالنا بقرآن است مدان الله لسو لجوج كيتن يوم انحرافاتوች ከየትኛውም ማለት ነው መዘንበሎች የሚጠብቅ የሆነ ስለሆነ ነው። ምንድን ቁርአን አላህ Subhanahu Wa Ta'ala ተከተሉትም እያለን ያለ ለዛ ነው። طيب واتبعوا ما أنزل إليكم من ربكم ولا تتبعوا من دونه أولياء ከሱ ውጪ ሌሎችን ረዳቶችን አትከተሉ እያለን አላህ Subhanahu Wa Ta'ala እሱ ውጪ ያሉ ይሁኑ ሌሎችን አትከተሉ ቀሊላን ማ ተዘከሩን አንድም የምትመከሩት ትንሽን ነው አለያም ደግሞ ትንሽን እንኳን አትመከሩም ምን ጥያቄው ለኛ ነው አለያም ትንሽን እንኳን አትመከሩም ምን ስንባል እኛኑ ነው ያናገረ ያለው وكذلك እንደዚሁ አላህ Subhanahu Wa Ta'ala قل اطيعوا الله ይላል قل اطيعوا الله واطيعوا الرسول وأولي الأمر منكم ያለበት ላይ ሌሎችም ቦታዎች ላይ እንዲሁ ይሄ ማለት መጠቆም የፈለኩት قل اطيعوا الله የሚልበት ላይ ቆም ብንል አላህ Subhanahu Wa Ta'ala ታዘዙ ይላል። ኢዘን አላህ Subhanahu Wa Ta'ala ታዘዙ ሲለን አላህ Subhanahu Wa Ta'ala ከመታዘዝ ምንድነው ألا هو العمل بتنزيله الله سبحانه وتعالى باوردو مسرت ألا هو التمسك بكتابه بالله سبحانه وتعالى كتاب قد ما درقو ما يازنو. نعم إذن بزو يمياسردو يهونو آياواتشن من النادرق لنا نساء انشلال لنا نقرقن ودكتاو سنهيد عليام دقمو በመልእክተኛው አለይሂ ሰላቱ ወሰላም ሱና መያዝ እንዳለብን ወደሚያስረዱ ወደሆኑ ስናልፍ ደግሞ እንደዚሁ አላህ Subhanahu Wa Ta'ala መልእክተኛው አለይሂ ሰላቱ ወሰላም ላይ ባወረደው በሆነው ማለት ነው እንዲሁ ግጥም አድርገን እንዘንዳ ሲያዘን ምልነለ وما آتاكم الرسول فخذوه وما نهاكم عنه فانتهوا ምን ማለት ነው يعني وما آتاكم الرسول ملكتنيو عليه الصلاة والسلام يزوته يمتعو ملكتنيو عليه الصلاة والسلام لن أنت يزول لاتو يمتع يهونون فخذوه يازوت إيالنا لن أنت للا مرجع يلا ملكتنيو عليه الصلاة والسلام دقمو يزو يمتت من دنو ألا هو الكتاب والسنة كالله سبحانه وتعالى يهونن الكتاب كزام سنة قرص ነው አይደለ ይሄንን ነው አላህ Subhanahu Wa Ta'ala ያዙ ይያለ وما نهاكم عنه فانتهوا ከርሱ ደግሞ ከከለከላቸው ከሆነው ነገር ተከልከሉ ይያለ ነው መልእክተኛው አለይሂ ሰላቱ ወሰላም ከነዚህ ውጭ ባሉ በሆኑ ነገራቶች ከኪታብ ውጭ وكذلك ከርሳቸው ሱና ውጭ ባሉ በሆኑ ነገራቶች መስራራትን እንደጥቅል አውግዘዋል طيب አውግዘዋል ስለዚህም እንደጥቅል ተከልከሉ ማለት ነው مرحبا دزه الله سبحانه وتعالى من الال يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم قدم بي مالت نتكسكت آياله أسكتلو فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا من مالتنا يا أيها الذين آمنوا أن أنت يأمناتشو هوي بلو الله سبحانه وتعالى خطاب كادر رقبوا على نققرون كجمّر بوهالا من على أطيعوا الله وأطيعوا الرسول الله سبحانه وتعالى انتاززوا أي اتبعوا أحكامه يا الله حقيقاتوچن تكتلوا تزازاتوچنم أنسوا أطيعوا الله وأطيعوا الرسول
ወከዛሊክ መልእክተኛው ዓለይሂ ሰላቱ ወሰላምንም ታዘዙ። መልእክተኛው ዓለይሂ ሰላቱ ወሰላምን ከመታዘዝ ውስጥ ምንድን ነው? እሳቸው ከጌታቸው ዘንድ ይዘው የመጡ የሆነውን ሪሳላ አሚን ብሎ ተቀብሎ ተግባራዊ ማድረግ ማለት ነው። የከለከሉበት የሆነውን ነገር እንደዚሁ መራቅ ማለት ነው። ጠይብ አጢዑ ላህ ወአጢዑ ረሱለ ወኡሊል አምሪ ሚንኩም አስከትሎ ፈኢን ተናዘዕቱም ፊ ሸይኢን በአንዳች ነገር ውስጥ ከተጨቃጨቃቸው ምን አድርጉት? ፈሩዱሁ ኢለላሂ ወረሱል ምንን አለዚ ተናዘዕቱም ፊህ ያን የተጨቃጨቃችሁበትን አው ተናዘዕቱም ቢህ የተጨቃጨቃችሁበት የሆነውን ነገርን ምን አድርጉ ማለት ነው? መልሱት። ወዴት? ኢለላሂ ወረሱል ወደ አላህ ስብሓነሁ ወተዓላ ማዕናሁ አይ ኢላ ኪታቢህ። ለምን? አልኪታብ ወል ሐከም ቁርአን ፈራጅ ነው። የሕኩሙ በይነ ናስ በሰዎች መካከል አው ፊማ ተናዘዑ ቢሂ በተጨቃጨቁበት በሆነው ነገር ላይ ቁርአን ምን ያደርጋል? ይፈርዳል። ለዚህም ሲል አላህ ስብሓነሁ ወተዓላ ፈሩዱሁ ኢለላሂ ወረሱል ኢን ካነ ፊ ሐያቲሂ መልእክተኛው ዓለይሂ ሰላቱ ወሰላም በሕይወት ካሉ በሕይወት ዘመናቸው ከሆነ ቀጥታ የተጨቃጨቅንበትን ጉዳይ ምናልባትም ያልተግባባንበትን ጉዳይ ወደ መልእክተኛው ዓለይሂ ሰላቱ ወሰላም ይዞ መሄድ ማለት ነው። ወኢላ ኢዛ ካነ በዕደ መማቲሂ ከመልእክተኛው ዓለይሂ ሰላቱ ወሰላም ሞት በኋላ ከሆነ ደግሞ ከሞታቸው በኋላ ከሆነ አይ ኢላ ሱነቲሂ ወደ ሱናቸው ወደ መልእክተኛው ዓለይሂ ሰላቱ ወሰላም ሐዲስ መልሱት ማለት ነው። አጢዑ ላህ ወአጢዑ ረሱል ወኡሊል አምሪ ሚንኩም ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ከምን ጋር እያያዘው ኢን ኩንቱም ቱእሚኑነ ቢላህ በአላህ ስብሓነሁ ወተዓላ የምታምኑ ከሆናቸው ወልየውሚል አኺር እንደዚሁም በመጨረሻውም ቀን የምታምኑ ከሆናችሁ ዛሊከ ኸይሩን ወአሕሰኑ ተእዊላ ማለሽ ዘርዝሮ የፈለግንበት ምንድን ነው? አላህ ስብሓነሁ ወተዓላ እዚህ ቦታ ላይ አላህን ታዘዙ፣ መልእክተኛውን ታዘዙ፣ በአንዳች ነገር ብትጨቃጨቁም ወደ አላህ ስብሓነሁ ወተዓላ እና ወደ መልእክተኛው ዓለይሂ ሰላቱ ወሰላም መልሱት እያለ ነው። ኢዘን በዲን ጉዳይ ሊሆን ይችላል፣ በሌላ ጉዳይ ሊሆን ይችላል። በአንዳች ነገር የተጨቃጨቅን እንደሆነ ወደ ቁርአንና ወደ ሐዲስ እንድንመልሰው ምን እያደረገን ነው? እያዘዘን ነው ማለት ነው። ይሄ ማለት ወደ ቁርአንና ወደ ሐዲስ እንድንመልሰው ሲያዘን አላህ ስብሓነሁ ወተዓላ ያ የተጨቃጨቅንበት የሆነው ነገር መልሱ እዛ ስላለ ነው። ይሄ ማለት ደግሞ መልሱን እዛ ስናገኘው ሰዋኡን ወጀድናሁ ፊል ኪታቢ አው ፊ ሱና በቁርአንም ይሁን በሐዲስ ውስጥ ማለት ነው ያገኘንበት ቦታ የዛኔ እንድንይዘው ምን እያደረገ ነው? እያሳሰበ ነው። ስለዚህ የተጨቃጨቅንበት ጉዳይ ሱና ላይ የተገኘ እንደሆነ የመልእክተኛው ዓለይሂ ሰላቱ ወሰላምን ሱና መያዝ ግዴታ እንደሆነ እግረ መንገድ ምን እያደረገ ነው? እያስረዳ ነው ማለት ነው። መፍሁም ኢንሻአላህ። በማስከተል አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ እንደዚሁ ምን ይላል? ፈላ ወረቢከ ላ ዩእሚኑን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثመ ላ የጅዱ ፊ አንፉሲሂም ሐረጀን ሚማ ቀضይት ወዩሰሊሙ ተስሊማ። ምን ማለት ነው? አላህ ስብሓነሁ ወተዓላ ፈላ ወረቢከ ላ ዩእሚኑን አላህ በራሱ እየማለ ያ ሙሐመድ በጌታ ይሁንብኝ እያለ አላህ ስብሓነሁ ወተዓላ ምንን ይናገራል? ላ ዩእሚኑን አያምኑም አለ። እምነታቸው ትክክል አይሆንም። እስከ መቼ? ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በመካከላቸው ለተፈጠረው አለመግባባት በመካከላቸው ለሚከሰተው ለሆነው ንትርክ፣ ጭቅጭቅ አንተን ፈራጅ አድርገው እስካልያዙ ድረስ ይላል አላህ ሱብሓነሁ ወተዓላ። ማለት ሻሂዳችን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም። ኢዘን እኛ በአንዳች ነገር ብንጨቃጨቅ በአንዳች ነገር አልግባባ ብንል ወዴት እንመልሰዋለን ማለት ነው? ኢለል ኪታብ ወኢለ ሱና ወደ ኪታብና ወደ ሱና ማለት ነው እንመልሰዋለን። ዋضح طيب አላህ ሱብሓነሁ ወተዓላ እያዘዘበት ስለሆነ ማለት ነው። መርሐበን ቀደም ሲል እንደተነጋገርነው አላህ ሱብሓነሁ ወተዓላ ወደ አንድ ነገር መልሱት ሲለን አሊያም ወደ ኪታብና ወደ ሐዲስ መልሱት ሲለን ያ የተናጋንበት ነገር መልሱና ፍቺው እዛ ስላለ ነው። طيب እዛ ስላለ ነው።
ሲኖር ደግሞ መያዝ ግዴታ እንዳለብን እያስረዳን ነው። ለማለት የፈለግኩት በሐዲስ ወይም ደግሞ በመልእክተኛው ዓለይሂ ሰላቱ ወሰላም ሱና መያዝም ግዴታ እንደሆነ ያኒ አስረግጦ እየነገረን ነው ማለት ነው እዚሁ። ጠይብ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما كزام لا يجنوا ثم لا يجدوا في أنفسهم كزام بنفساتቸው ውስጥ ማለት ነው حرجا መጨናነቅን ጥቤትን ላይ ያገኙ። ይሄ ማለት ሰው ወደሆነ ዳኛ ዘንድ ሲሄድ አንድም ሊፈረድለት አንድም ሊፈረድበት ነው። ምናልባትም የተፈረደበት እንደሆነ እንዴት ለምን የሚል ጥያቄ ሳያነሳ ለምን አልተፈረደልኝም የሚል አምባጓሮ ሳይፈጠር ቀጥታ ከአላህ ዘንድ የተፈረደለትን ከመልእክተኛው ዓለይሂ ሰላቱ ወሰላም ማለት ዘንዳ የተፈረደለት የሆነ ነገርን አሚን ብሎ የሚቀበል እስከሆነ ድረስ አው እስካልሆነ ድረስ አላመኑም እያለ ነው አላህ ሱብሓነሁ ወተዓላ። ثم لا يجد في أنفسهم حرجا مما قضيت ويسلموا تسليما ለዛ ለተፈረደላቸው ነገር እጅግር መስጠትን አያለም ለዛ ህክም ማለት ነው እጅግር መስጠትን እስከሚሰጡ ድረስ አሚን ብለው እስከሚቀበሉ ድረስ። طيب اذا በመልእክተኛው ዓለይሂ ሰላቱ ወሰላም ሱና መያዝ ግዴታ እንደሆነ እያስረዳ ነው። ስለዚህ ያኒ በአላህ Subhanahu Wa Ta'ala ቁርአን ይዣለሁኝ ሐዲስ አያስፈልገኝም የሚባል ነገር አይ ማፈረጥና ፊል ኪታቢ ሚን ሸይ ከኪታብ ውስጥ አንዳችንም ነገር አልተውንም ተብሏልና لا نحتاج الى حديث رسول الله ወደ መልእክተኛው ዓለይሂ ሰላቱ ወሰላም ሱና አንፈልግም አያስፈልገንም የሚባል ነገር ኢስላም ውስጥ አይሰራም ማለት ነው። ግልጽ ነው አይደለ? ያኒ ላቡድ አንድ ሰው በሁለታቸውም ሊይዝ እንደሚገባ ነው እስካሁን ያሳለፍናቸው አስተምሮቶች የሚጠቁሙ። አንድን ጨምር እዚህ ላይ من إلى الله سبحانه وتعالى ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين كذبوا على اللتونا ومن يشاقق الرسول من بعد ما تبين له الهدى أنه من قد قلت كون اللتبوا على ملك تنياون يميتارسي هنا آكال على ما ترش على أسكتوا لعمتوا نوليه ما تولى ونصلح جهنم وساءت مصيرا إن شاء الله إن آيات دقم يسلم ما نبانه وقررت كتب. طيب إذن من يعلن الله ملك تنيو عليه الصلاة والسلام يميتارس كملك تنيو عليه الصلاة والسلام استمروت وجل أنا استمروت يميوسد ملك تنيو عليه الصلاة والسلام كاسايوت من مريا وجل لا من مريان يميكتل مجرش على من دايو هنا نوليه ما تولى ونصله جهنم وساءت مصيرا. طيب إذن نزي كله معلتنا የሚያስረዱት ምን ላይ ነው? የመልእክተኛው ዓለይሂ ሰላቱ ወሰላም ሱናን በመከተል ላይ ወይም ደግሞ እሳቸውን ሱናን ግጥም አድርጎ መያዝ ግዴታነት ላይ ይጠቁማል ማለት ነው። والله اعلم። እንደዚሁም እሳቸው መልእክተኛው ዓለይሂ ሰላቱ ወሰላም አላ ወኢኒ ኡቲቱ القرآن ومثله معه አዋጅ እኔ ቁርአንን እና እሱን የመሰለ ከሱ ጋር ተሰጥቻለሁ አሉ። አላ ወሱና የተሰጡት ምንድነው ከተባለ ሱናን ነው። መልእክተኛው ዓለይሂ ሰላቱ ወሰላም ተረክቱ ፊኩም ሸይአይን ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አው ኪታቡላህ ወሱነቲ። ምን እያሉ ነው መልእክተኛው ዓለይሂ ሰላቱ ወሰላም? በእናንተ ውስጥ ሁለት ነገርን ትቻለሁ፣ ሁለት ነገርን ትቻለሁ። ምን አይነትን? እነሱን ግጥም አድርጋችሁ ከያዛችሁ ከኔ በኋላ ማተሳሳቱበት የሆነ እሱም የአላህ Subhanahu Wa Ta'ala ኪታብና የኔ ሱና ነው አሉ። ስለዚህም አተመስኩ ቢሱነቲ ነብይ ሰለላሁ ዐለይሂ ወሰለም ወሰበቡ ነጃት ያኔ ሰላም የመውጣት ፈላህ የመውጣት መንገድ ነው ማለት ነው። ካልሆነ ግን ለአልፈላ። طيب اذا እነዚህ ያሳለፍናቸው የመልእክተኛው ዓለይሂ ሰላቱ ወሰላም ሱናን ማለት ነው ግጥም አድርጎ መያዝ ላይ የሚያስረዱ የሆኑ አስተምሮቶች ናቸው ነው። መርሐባ። በመቀጠል የማልፈው እና የጠቀስነው ምንድን ነበር? መጨረሻ አካባቢ ላይ ያኒ ሰለፍ هذه الامه او فهم سلف هذه الامه የነዚህ ቀደምት አወየዝች ህዝብ ቀዳሚ ኡማንና
እኒያን ሰለፎችን ግንዛቤን ግጥም አድርጎ መያዝ። ሰለፎች ስንል የምንሻበት ሰሓቦች፣ ከዛም እነሱን የተከተሉ ታቢዕዮች፣ ከዛም እነሱን የተከተሉ አትባዖች። ናም ቁርአንና ሐዲትን በመረዳት ጊዜ አለነዚህ አካላቶች ግንዛቤ የሚሆን ነገር የለም። ለምንድን በእነሱና በእኛ መካከል ወይም ደግሞ ቁርአን ሲወርድ ጊዜ በነበረበት የጊዜ ርዝመትና እኛ ባለንበት ጊዜ አብዓድ ማ በይነ ሰማይ ወልአርድ ከሰማይ መሬት ማለት ነው ያክል ርቀት አለ። ይህ ማለት ቁርአንን በዛን ሰዓት ሲወርድ ማለት የተፈለገበትን ሙራድ ለመረዳት ምን አይደለንም ቅርቦች አልነበርንም ማለት ነው። በዛን ሰዓት የነበሩ ማናቸው ሰሓቦች። ስለዚህ እያንዳንዱ የቁርአን አያ ሲወርድ ሚን ፊ ነቢይ ሰለላሁ ዐለይሂ ወሰለም ከመልእክተኛው ዐለይሂ ሰላቱ ወሰላም አፍ የተቀበሉ አስተምሮቶቻቸውን ከምንጩ የወሰዱ የሆኑ ሰሓቦች በእነሱ ግንዛቤ ነው የምንወስደው። ምንም ቁርአንና ሐዲትን ከዛም እዛው ያለ ቅርብ ትውልድ ከሰሓቦች ቀጥሎ የመጣው የሆነው ታቢዒ የሚባለው ትውልድ እሱ በተረዳበት። ለምን እሱም ለቁርአንና ለሐዲት ቅርብ ነው። ምንጩን ከጠጡት አካላቶች ነው ያገኙት። ጠይብ ኢዘን እኛ ቁርአንና ሐዲትን ስንረዳ ወይም ቁርአንና ሐዲትን እንወስዳለን ስንል በማን ግንዛቤ መሆን መቻል አለበት? በሰለፎች ግንዛቤ። አለዚህ ሌላ አማራጭ የለም። ለምሳሌ አንድ መስአላ ሚን መሳኢል ልዕልም አንዲት መስአላ ብትነሳ ያችን ነጥብ ሰሓቦች እንዴት ተረዱ? ለምሳሌ ዛሬ ላይ ባለንበት በሆነ ዘመን ከሚያጨቃጭቁ ከሆኑ አይደለም። በእርግጥ ምናልባት አላህ ሱብሓነሁ ወተዓላ አይኑንም ጆሮንም ያወሩ የደፈነው አካል ካልሆነ በስተቀር እንጂ በዚህ ጉዳይ ላይ የሚጨቃጭቁ ሆኖ አይደለም። ለምን ከማመን ውጪ አማራጭ ስለሌለ። ናም እንደመጨቃጨቃ እንደመነታረኪያ ከሚሆን ውስጥ አንዱ ምንድነው? እስቲዋኡላሂ ተዓላ ዐላ ዐርሺሂ የአላህ ሱብሓነሁ ወተዓላ ከዐርሽ በላይ ከፍ ማለት። አላህ ዐለል ዐርሽ እስተዋ እያለ በቁርአኑ ላይ 7 ቦታ ላይ ጠቅሷል፣ ይታወቃል፣ እነሱም ያውቁታል። ኢዘን አርረሕማኑ ዐለል ዐርሽ እስተዋ አርረሕማን ከዐርሽ በላይ ከፍ አለ የሚለውን በተመለከተ እኔ ከፍ አለ ብዬ አመንኩ። ሌላ አካል አይደለም ፊ ኩሊ መካን ብሎ መጣ። አው መውጁድን ቢላ መካን አላህ ሱብሓነሁ ወተዓላ ያለ ቦታ ግን የሆነ አምላክ ነው ብሎ አመነ። ይህ ማለት እኔ እና እሱ መግባባት አልቻልንም፣ ሌላ ነገር አመጣ ማለት ነው። አሁን ይህንን ቁርአን ለምን ቀደም ሲል በቁርአን መያዝ ግዴታ እንደሆነ ተመልክተናል። አስከትለን በመልእክተኛው ዐለይሂ ሰላቱ ወሰላም ሱና መያዝ ግዴታ እንደሆነ ተመልክተናል። እሱም ደግሞ በሰሓቦች ግንዛቤ ሊሆን እንደሚገባ እያየን ነው። ስለዚህ እዚህ ነጥብ ላይ ደረሰን። አርረሕማኑ ዐለል ዐርሽ እስተዋ የሚል የሆነ ጉዳይ ላይ እኔና የሆነ አካል አልተግባባንም፣ አልያም የሆኑና የሆኑ አካላቶች አልተግባቡም። መፍትሄው ምንድን ነው? ኢዘን ሰለፎች እዚህ አያ ላይ ሲደርሱ ሱረት ጣሃን ሲቀሩ አርረሕማኑ ዐለል ዐርሽ እስተዋ የሚለው ላይ ሲደርሱ እንዴት ተረዱት ሰሓቦች? የሰሓቦች ግንዛቤ የሚያስፈልገው እንዲህ አይነት ላይ ነው። ጠይብ መልእክተኛው ዐለይሂ ሰላቱ ወሰላም ይህንን ቁርአን ሲያስተምሩ ያ ትውልድ ምን ብሎ ነበር የተረዳው? ከነሱ በኋላ ያሉ ታቢዒን እነ ኢማም ማሊክ ዐለይሂ ረሕመቱላህ ምን ብለው ሄዱ? አሁን ነው የሚያስፈልገው። ኢዘን የሰለፎች ግንዛቤ ግድ መኖር መቻል አለበት የሚባለው ለዚህ ነው እንጅማ አይ ቁርአንም ወርዷል ሐዲሱም ተነግሯል፣ ስለዚህ ሊፈህም ወሊፉላንን ፈህም እከሌም የራሱ አረዳድ አለው የሚለን ከሆነ አንግባባም። ወከዛሊክ እንደዚሁ በቁርአንና በሐዲስ ያኔ ከማመን የተፈለገ የሆነው ሙራድ ምን አይሆንም፣ ግቡን አይመታም። ለምን እያንዳንድ ሰዎች የራሳቸውን ግንዛቤና አመለካከት ሊወስዱ ሆና
ጠይብ እዘን የሰለፎች ግንዛቤ የሚያስፈልገው ለዚህ ነው። አልኢማም አልአስበሃኒ ምን ይላሉ ረሂመሁላሁ ተዓላ وليس العلم بكثرة الرواية وإنما هو الاتباع والاستعمال يقتدي بالصحابة والتابعين وإن كان قليل العلم طيب أوقات بلو مالت بزقبا بزت عيد اللميلال عندن أكل أواكي يمياسنيو يحفظاتشو ويم دقمو يزقباتشو يستلالفو زقبات بزاتاتشو عيد اللميلالو هسا إنما هو الاتباع والاستعمال مكتلنا تكبارا ما درقنا يقتدي بالصحابة والتابعين هنا وإن كان قليل العلم أوقات أنا سنقع بهم أسكت له ومن خالف الصحابة والتابعين فهو ضال وإن كان كثير العلم صحابة ታቢዕዮችን የተከተለ ይሆን አካል የተሳሳተ ነው። ወኢን ካነ ከሲረ ልዕልሚ እውቀቱ የበዛና የበረከተ ቢሆን እንኳ ይላል። ኢላን ቃል ንግግራቸውን እናሳጠረውና ወዛሊከ አነሁ ተበየነ ሊናስ አምሩ ዲንህም ፈዓለይነ ልትባዑ የሆነበት ምክንያት ለሰዎች ግልጽ የሆነ ጉዳይ ስለሆነ ነው። የዲናቸው ጉዳይ ግልጽ የሆነ ጉዳይ ስለሆነ ነው። እዘን በእኛ ላይ ያለው ፈዓለይነ ልትባዑ ሊአነ ዲነ ኢነማ ጀአ ሚን ቂበል ላህ ተዓላ ለም ዩضዕ ዐላ ዑቁል ሪጃል በሰዎች አመለካከት ላይ አልተደረገም። ይህ ማለት አንተም እንዳሻህ ፍረድ የሚባል የተሰጠው የለም። እስኪ አንተ ከተሻለ እናንተ ምረጡ የሚባል የለም። ጠይብ ወአራኢህም فقد بين الرسول صلى الله عليه وسلم السنة لأمته ملكتنيو عليه الصلاة والسلام تككلنيو النجر سنة لبالدربوچاچو فانتو ادرغو اسردتوا واوضحها لاصحابه قلص ادرغواتا لبالدربوچاچو فمن خالف اصحاب رسول الله صلى الله عليه وسلم يا ملكتنيو عليه الصلاة والسلام سنة يتطرس أو يملكتنيو عليه الصلاة والسلام بالدربوچن يتطرس يهون አካል في شيء من الدين فقد ضل በእውነቱም ተሳስቷል አሉ። طيب ስለዚህ ግልጽ ነው። ሰዓት ለመቆጠብ ላሳጠረውና በመቀጠል ابن رجب رحمه الله تعالى من ይላሉ فالعلم النافع من هذه العلوم كلها ضبط نصوص الكتاب ከነዚህ ካለፉ ቀቶች ብዙ ነገር አሳልፈው ነው ከኋላ فالعلم النافع من هذه العلوم كلها ضبط نصوص الكتاب والسنة وفهم معانيها والتقييد في ذلك بالمعثور عن الصحابة من فلقات الجنة كصحابة زند بمت أو بهنا ومنقر مقدبنا ومتاسا والتابعين وتابعيهم في معاني القرآن والحديث كصحابة كتابعيوች እነሱን ከተከተሉ ተከታዮች በመታበሆነ ነገር ላይ መታሰርና መገደብ ነው አሉ። በምን ላይ في معاني القرآن والحديث وفيما ورد عنهم من الكلام في مسائل الحلال والحرام እስከተለው ይናገራሉ ማለት ነው። ስለዚህ እነዚህ ሁሉ ያሳለፍናቸው እንደተቀል ከዑለማዎች ንግግር የሚያስረዱት ምንድነው? የሷሃቦችን ፈለግ የሷሃቦችን አቋም መያዝ እንደዚሁ ያኔ መከተል ግዴታ እንዳለብን የሚያስረዱ የሆኑ አስተምህሮቶች ናቸው ነው። ባረከላሁ ፊኩም። ስለዚህ ዛሬ ላይ በአንድ ነገር ማለት ነው ብንጨቃጨቅ በአንድ ነገር ባንግባባ ماذا قال في ذلك الصحابة والتابعون صحابዎች ተከታዮች እስከዛስ ምን አሉ የሚለው ነገር ማየት የግድ ነው ማለት ነው። طيب هذا والله أعلم وبقدر هذا كفاية وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.